አንድ ነገር እንደ ሐሳብ ልጠይቃችሁ ማለት ለራሴም ብዙ ጊዜ ጥያቄ ስለሚፈጥርብኝና ለራሴ በጣም ሪግሬት ስለማደርግበትም ማለት ነው። አክቹአሊ አም ያንግ ገና ምንም ሪግሬት የማደርግበት ምክንያት የለም። በእርግጥ በፊት ላይ ያቃጠልኩት ጊዜ ብሰራበት አሁን ላይ ደህና ቦታ እገኝ ነበር ብዬ አምናለሁ። ግን ለእናንተ ጀስት እንደ ጥያቄ ላቅርብላችሁና ፕሊዝ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ለኔም እንደ ማበረታቻ ስለሚሆነኝ የእናንተንም ምክር ለኔ ሊጠቅመኝ ስለሚችል ማለት ነው። ኤኒዌይስ ዋትስ ማይ ኩዌሽን መሰላችሁ ጀስት ከ18 እስከ 35 30 ምናምን ሬንጅ ላይ ላላችሁ ወጣቶች በአጠቃላይ ነውና ጀስት በዚህ እድሜ ውስጥ ምን ማድረግ አለብን ብላችሁ ታስባላችሁ? ወይ ደግሞ ምን መስራት ይኖርብናል ብላችሁ ታስባላችሁ? እኔ ጀስት ፐርሰናሊ ምን እንደማስብ እንገራችሁ። ጀስት ማንም ሰው ቢሆን ከ18 እስከ 25 እስከ 35 እድሜ ላይ ከሆነ ጀስት በጣም ሃርድ ወርከር እና ጀስት የሆነ ጠንክሮ መስራት አለበት ብዬ ነው ማምነው። ነገሮች ላይ ፎከስ አድርጎ ነገሮች ላይ ሲሪየስ ሆኖ ማስቀጠል ያለበት ብዬ አምናለሁ። ምክንያቱም ያ ደግሞ የሚሆንበት ምክንያት ለምን መሰላችሁ? አሁን ላይ የምታደርጉት ነገር እያንዳንዱ ነገር ጀስት ትረስት ሚ ነጋችሁን በጣም ይወስንላችሁ።